ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድልን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፎ እንደገና። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም እንደናችሁ? ዛሬ ያመጣሁላችሁ የስጋ አልጫ ማለት ነው። አሰራር ነው። ተከታተሉ፣ እስከ መጨረሻው ተከታተሉ፣ ተመልከቱ። ለማንኛውም አውሊ ለኔ ስትሉ ማለት ነው። ቢጠቅማችሁም ባይጠቅማችሁም አውሊ ለኔ ስትሉ። ለማንኛውም ወደ ቪዲዮ እዚህ ጋር ስጋ ጥብ ያለውን እናንተየ እንግዲህ ይሄ ስጋ አጥቢው አይጠራም እንትኑ ደሙ እኔ ደግሞ አልወድም ደም እና ለማንኛውም አጥቤ ነው እንደዚህ ያደረኩትኝ። እንግዲህ ይሄን ድጋሜ አፍስሼ ነው ውሃውን አፍስሼ ነው ወደ ድስቱ ማስገባው እላችኋለሁ። ከዛ ሽንኩርት የእንትላል ትንሽ ሽንኩርት እናቁላላለሁ። መጀመሪያ እንግዲህ ጥብስ አይደለም የምሰራው እንደነገርኳችሁ አልጫ ነው መረቅ ያለው አልጫ ነው ማለት ነው። ስጋ አልጫ ነው። ልክ ስጋ ቀይ እንደሚሰራ ስጋ አልጫ ነው እኔ ደግሞ የምሰራው ማለት ነውና ነጭ ሽንኩርት፣ ዝንጅብል፣ ቃሪያ፣ ማጂ በቃ ይኸው ነው ቅመሙ። ሌላ ምንም አልጨምርም። ሮዝመሪ ካላችሁ ደግሞ ብትጨምሩበት ዋው አንደኛ ነው። ሮዝመሪ እንግዲህ ለስጋ በጣም ተፈላጊ ነው። ማንኛውም ያኔ በአረቦቹ የትኛውም ሰው ይጠቀመዋል ሮዝመሪ ማለት ነው። በቃ የታወቀ ነው ለስጋ። እዚህ ስራ ቦታ ለራሱ እሱን ሳልጨምር አልሰራም ስጋ ስሰራ ማለት ነው። እና ጋይስ ይህን ሪከርድ ሳደርግላችሁ ደግሞ ስራ ፈትቼ ማለት ነው ተኝቼ ማለት ነው ስራ ቦታዬ እረፍት አግኝቼ ተኝቼ ከዛ በጣም ደበረኝ ማለት እንቅልፍ አይደለም። እኔ ደግሞ ስራ ላይ ሰው ነው እንጂ ካለመለዛ ይጫጫናል። ከተኛሁ ደግሞ ነገም በዚህ ሰዓት እንደዚሁ ድቅር ይለኛል ማለት ነው። እና አላስለምድም የቀን እንቅልፍ የፈለገ ስራ ባጣ ስራ ቦታ ከሆንኩ አላስለምድም ቀን መተኛት እና ትኩስ ነገር እየጠጣሁ ምናምን ነቃም ደግሞ እና ትኩስ ነገር ደግሞ ደጋግሞ መጠጣት ጥሩ አይደል በሽታ እናላችሁ። ለዛ አልጠጣውም እላችኋለሁኝ። ግን ምጥት እያለ ነው። ከዛ ለምን ሪከርድ አድርጌ ያለችሁ ይሄንን ቪዲዮ መጣሁ ወደ ቪዲዮ ማለት ነው። እነዚህ ቅመሞች ምናምን ጨማመርኩ እላችኋለሁ። ክርኩም ነው የጨመርኩት። ክርኩምና ማጂ፣ ነጭ ሽንኩርት፣ ዝንጅብል አወጣለሁ ቅመሙን ማለት ነው። ያላችሁ ውሃው ስጋውን እንጨምርና ውሃ ያወጣል አይደል ስጋው። እሱ ስጋ ውሃውን እስከሚጨርስ ስጋው እናበስለውና ከዛ በኋላ የራሱን ውሃ ሲጨርስ ንጹህ ውሃ እንጨምራለን ማለት ነው። ንጹህ መረቅ እንዲሆንልን ንጹህ ውሃ እንጨምራለን። ከዛ አሪፍ መረቅ ይሆንልናል ማለት ነው። እና ሰብስክራይብ አድርጋችሁ እና ሰብስክራይብ ላይ ታኩልኝ ሼር አድርጉልኝ ይችላል። ሰብስክራይብ ማየት ብቻ ማፕሊዝ። እንግሊዝኛ ሌላ ስም ልበል እንግሊዝኛ ይጀምራል ምን ይላል? ላይክ አንድ ሰብስክራይብ ማይ ቻናል ፕሊዝ share, like, comment and subscribe. ጨርስ ሲያደርግ ሌላ ንጹህ ውሃ ጨምራለሁ። የራሱ ውሃ ነው። ይህን ሲጨርስ ሌላ ንጹህ ውሃ ጨምራለሁ ማለት ነው።
ስልኬ ሞላብኝ ያጀማ ስልኬ ሞላብኝ በቃ እንደዚህ ዝም ብዬ ያኔ የምበላው የምጠጣውን ቀርጽ አኑሬ ከዛ ፉል አለብኝ ፉል ሲለብኝ አንዳንድ ምግቦች ጋይዝ ዩቱብ ላይ የምለቀው ማለት ነው የቀረጽኩት ዩቱብ ላይ ማስቀምጠው ከስልኬ ስለማጠፋ ዩቱብ ላይ ከሆነ ደግሞ አላጣውም ማለት ነው አገኘዋለሁ እና ለዛ ነው ብዙውን የምለቀው ማለት ነው ዩቱብ ላይ የማደርገው ለእናንተ ብቻ ሰው እንዲያየው ብቻ ሳይሆን ለራሴም እንደ ማስታወሻ እንዲቀመጥልኝ ይፈልጋለሁ። አሁን ላይ ብዙ ነገሮችን በራሴ መያዝ አልችልም፣ ይረሳለሁ። ያኔ መርሳት አምጥቻለሁና ብዙ ምግቦችን እሰራለሁ። ከዛ ብዙ እያንዳንዳቸው ደግሞ ብዙ አይነት ቅመሞች አሉ አይደለም የሚገቡ ያንን ማስታወስ አልችልም፣ እረሳለሁኝ። ሁሌ የምሰራውን ምግብ ያኔ ሁሌ በተከታታይ የምሰራውን ሲሆን ነው እንጂ ዛሬ ሰርቼ ነገ አልሰራውም። ቀጣይ ደግሞ ነገ ሌላ ምግብ ምናምን ሰው ያንን ማስታወስ አልችልም እና ቪዲዮ እያየሁኝ ነው የምሰራው አንዳንዴ ማለት ነው። ምሳሌ ዛሬ ይሄን ስሪ ከተባልኩኝ ያንን ቪዲዮ ገብቼ አስታውሳለሁ ቅመሞቹ ማለት ነው የተጠቀምኩትን። ከዛ በኋላ ካልኩስ እሰራለሁ። ያኔ አላቅም ሳይሆን የመርሳት እረሳለሁ። ለዛ እንደ ማስታወሻ ይሆንልኛል ዩቱብ ላይ ያረኩት ነገር ማለት ነው። እና ለዛም ብዬ ነው አብዛኛውን እላችኋለሁ ያጀማ መልካም ቆይታ ይሆንላችሁ ጋይስ። እኔ ልወጣ ነው ልሰናበታችሁ። እናንተ ላይክ ማድረጋችሁን አትርሱ። አወቃ ንጹህ ውሃ ጨምራለሁ። እንትን ነጭ ሽንኩርታችንን ቃሪያችሁን ጨምራችሁ ማውጣት ነው ማለት ነው። ጀማ ለዶዝ ለእናንተ ማስተማር አይጠበቅብኝ። ለማንኛውም ይሄን የመሰለ ፋይናሊ ውጤቱ ዋው እንዴት አሁን ላይ አምሮኛል የምር።